በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥቅምት 17 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 17 በዚች ቀን ለአባቶች ሊቃነ ጳጳሳት 31ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዲዮስቆሮስ የዕረፍቱ መታሰቢያ ሆነ። ይህ አባት በዘመኑ ካለ ትውልድ እርሱን የሚመስል ያልተገኘ በጠባዩ ቅን፣ የዋህ፣ በእውቀቱ አስተዋይ፣ በበጎ ስራው ፍጹም የሆነ ነው። በመንፈስ ቅዱስ ፍቃድ ሊቀ ጵጵስና በተሾመ ጊዜ መልእክትን ጽፎ ወደ አንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ላካት። እርሱም ልዩ ሶስት የሆኑ ሥላሴ በመለኮት አንድ እንደሆኑ እየተገለጠና እያሳሰበ ነው። ስለ ወልደ እግዚአብሔርም ሰው መሆኑ እርሱም ፍጹም ሥጋ ነዋቤትና ለባዊት ነፍሴ ከእመቤታችን ከቅድስት ድንግል ማርያም እንደነሳ በመለኮትና በትስብእቱም አካል ያለው አንድ ልጁ እንደሆነ ከተዋህደውም በኋላ በሥራው ሁሉ የማይለይ ጭማሬ ወይም ጉድለት የሌለው ነው። መልእክቱም ወደ ቅዱስ አባት ሳዊሮስ በደረሰ ጊዜ አነበባትና ፈጽሞ ደስ ተሰኘባት። ለአንጾኪያም ሕዝብ አስተማረባት፣ ሁሉም ደስ አላቸው። ከዚህም በኋላ አባ ሳዊሮስ ለአባ ዲዮስቆሮስ የመልእክቱን መልስ እንዲህ ብሎ ጻፈ። በኒቅያ ከተማ ተሰብስበው ሃይማኖታቸው የቀና 318ቱ ቅዱሳት አባቶቻችን በቀናች ሃይማኖት አጥንተው የሰሩዋትን ቤተ ክርስቲያን እንድትጠብቁ ለዚች ለከበረች አገልግሎት የመረጠህ እግዚአብሔር አመሰግነዋለሁ። ዳግመኛ በዚህ እንዲጸና ወደ ቀኝም ወደ ግራም ፈቀቅ እንዳይል አስገነዘበው። ደግሞ በቀናች ሃይማኖት እንዲጸኑ ሕዝቡን ሁሉ ጊዜ አስተምራቸው አለው። የአባ ሳዊሮስን መልእክት ወደ አባ ዲዮስቆሮስ በደረሰች ጊዜ ደስ ተሰኘባት፣ በሁሉ ቦታም እንዲያስተምርባት አዘዘ። ይህንም አባት ሕዝቡን ሁሉ ጊዜ የሚያስተምራቸው ሆነ። ሁሉ ጊዜም ቅዱሳት መጻሕፍትን በማንበብ ያስተምራቸው። ኤጲስቆጶሳትና ካህናቱን መንጋዎቹን ስለ መጠበቅ ያዛቸውን መልካም አገልግሎትም አድርሶ እግዚአብሔርን ደስ አሰኝቶ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ቅዱስ አባት የቅዱሳን ባስልዮስና ወንድሙ የጎርጎርዮስ የዕረፍት መታሰቢያ ነው። የነቢዩ የሳሙኤል እናት ሐናንም ልደቷ ነው። ዳግመኛ በቆዳ ገመድ የታሰሩ የደጋጎቹ ሰማዕታት መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ ቅዱስ እስጢፋኖስ ለተሾመባት ቀን መታሰቢያ ናት። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ጥቅምት 17 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት፣ ቅዱስ ፊልጶስ ሰማዕት፣ ቅድስት ሐና ነቢይት፣ ታላቁ ሊቅ ቅዱስ ጎርጎርዮስ ዘንሱስ፣ የደብረ ሊባኖስ ሰማዕታት ካቶሊካውያን የገደላቸው፣ ቅዱሳን ሄራን ሰማዕታት፣ አባ ዲዮስቆሮስ ካልዕ። ወርሃዊ የቅዱሳን በዓላት፦ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጵላሞን ፈላሴ፣ አባ ለትጹን የዋህ፣ ቅዱሳን ኤጲፋንዮስ ሊቅ ዘደሴት ቆጵሮስ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት። በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአል ወጸልይ ምሕረት ወንጣነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።